ሳታውቅ ሳታስበው በየቀኑ ራስህን አሳልፈህ እየሰጠህ ወይንም እየሸጥክ ነው። ለሌሎች፣ ለስራ፣ ለህልሞች እና በጣም የሚያሳዝነው ነገር ደግሞ ራስህን አሳልፈህ እየሰጠህ እንደሆነ እንኳን አታውቅም። እንኳን ወደ ቻናላችን መጀመሪያ ቲቪ የሰዋሰው ፕሮግራማችን በሰላም መጣችሁ። ዛሬ የምንወያይበት ጉዳይ ስለ አንድ ጸጥተኛ ወረርሽኝ ነው። ራስን ዝቅ ስለማድረግ ያንተ፣ ያንቺ፣ የሁላችንም ጠላት። ይህ በህይወታችን ውስጥ በጣም የተለመደ ነገር ነው። እንደ አየር የምንተነፍሰው የዕለት ጉዳያችን ነው። ነገር ግን እንዴት እንደምንተነፍሰው እንኳን ሳናውቅ ይህ ባህሪ ህይወታችንን እንዴት እንደሚቀይር ወይንም እንደሚቀርጽ አናውቅ። ውሳኔዎቻችንን፣ ግንኙነቶቻችንን፣ ህልሞቻችንን እንዴት እንደሚገድብ አናውቅ። ዛሬ ባሉን ደቂቃዎች ራስን ዝቅ አድርገህ እንደምታይ ወይንም እንደምታይ የሚያሳዩ 15 ምልክቶችን እንመረምራለን። እነዚህ ምልክቶች በሳይኮሎጂ የተረጋገጡ ናቸው። እያንዳንዱ ምልክት ልክ እንደ መስታወት ነው። አንዴ ካየኸው እስከዛሬ ሳታየው የኖርከውን ነገር ማየት ትጀምራለህ። ነገር ግን ወደ ዝርዝር ሀሳቦቹ ከመግባታችን በፊት አንድ ነገር ላስጠንቅቃችሁ። ይህ ዕውቀት ህመም ሊያስከትል ይችላል። ህመም ማለት ልትሉ ትችላላችሁ። ህመሙን የደበቀ መድኃኒት አይገኝለትም ነው ነገሩ። ራሳችንን እስከዛሬ እንዴት እንደምናይና በዚያ ውስጥ ምን ያህል እንዳሳለፈን የማወቅ ህመም፣ የጸጸት ህመም። ነገር ግን መታመም የመጀመሪያው እርምጃ ነው። የመዳን የመጀመሪያው እርምጃ። አሁን ወደ ከባድ ሀቅ እንግባ። ሌትስ ጎ። ራስን ዝቅ አድርጎ ማየት ከየት ይመጣል? ራስን ዝቅ አድርጎ ማየት ከባዶ አይመጣም። በህይወት ውስጥ የምንማረው ነገር ነው። ከልጅነታችን፣ ከቤተሰቦቻችን፣ ከልማዶቻችን፣ ከማህበረሰብ መልእክቶች እንማራለን። አንድ ህፃን ሲሳሳት ምንም አትችልም ተብሎ ከተነገረው ያንን ያምናል። አንድ ልጅ ሲሳካለት ይህንን ማድረግ ማንም ሰው ይችላል ተብሎ ከተነገረው ስኬቱን ማክበር ይረሳል። እነዚህ መልእክቶች በውስጣችን ይቀመጣሉ፣ ልክ እንደ ሰንሰለት የሚይዙ ከውጭ ድምጽነት አልፈው የራሳችን ድምጾች ይሆናሉ። እና ትልቅ ሰው ስንሆን ይህ ድምጽ ማንም ሰው ባይኖርም መናገሩን ይቀጥላል። ይጮሃል። አትችልም፣ አትሆንም፣ አንተ ከማን ትለያለህ? እነዚህ ቃላት የራሳችን ድምጾች ይሆናሉ። እና በእነዚህ ቃላት ራሳችንን መለካት እንጀምራለን። እንቀጥላለን ካልነቃን። ነገር ግን እውነታው ይህ ነው። እነዚህ መልእክቶች እውነት አይደሉም። ተነግሮን የሰማናቸው ታሪኮች ናቸው። እና ደግሞ ታሪኮችን መለወጥ ትችላለህ። በመጀመሪያ ግን ራስህን ዝቅ አድርገህ እያየህ ወይንም እያየሽ እንደሆነ ታውቂያለሽ? ብዙ ሰው አያውቅም። አሁን እነዚህን 15 ምልክቶች ስናይ መታወቅ ይሆናል። ምልክት ቁጥር 1፣ ለሁሉም ነገር ይቅርታ። ይቅርታ መጠየቅ ጥሩ ነገር ነው። ነገር ግን ላላደረግነው ነገር፣ ላልሆነ ነገር፣ ለሌሎች ስህተት ይቅርታ ብንጠይቅ ይሆናል? ይቅርታ እዚህ ቁጭ ብዬ ነበር፣ ይቅርታ እንደዚህ ብዬ አስቤ ነበር፣ ይቅርታ እዚህ ነኝ። እነዚህን ሁሉ ማለት የኔ መኖር ሌሎችን ያስቸግራል የሚል መልእክት። አንድ ጥናት እንደሚያመለክተው ራሳቸውን ዝቅ አድርገው የሚመለከቱ ሰዎች በቀን ከአማካይ ሰው 3 እጥፍ ይቅርታ ይጠይቃሉ። አብዛኛውን ጊዜ ደግሞ ይቅርታ ሊጠየቅ ለማይገባው ነገር ነው ይቅርታ የሚሉት። ምልክት ቁጥር 2፣ ምስጋናን መቀበል አለመቻል። ሰዎች ጥሩ ስራ ሰራ ሲሉ ምን ታደርጋለህ? ፈገግ ብለህ አመሰግናለሁ ትላለህ? ወይንስ አይ ምንም አይደል ትላለህ? ወይንም ሌሎችን ማመስገን ትጀምራለህ? ማመስገንን አለመቀበል ማለት እኔ የምስጋና አይገባኝም ማለት ነው። ይህ ደግሞ ራስን ዝቅ ማድረግ ነው። ቀለል አድርገው አመሰግናለሁ ማለት ተማር። ምስጋና ሲሰጥህ ዋጋህን እየሰጡ ወይንም ዋጋህን እያሳወቁ ነው። ያዘው፣ አትጣለው። ምልክት ቁጥር 3፣ በሰዎች መካከል መጥፋት። ከሰዎች ጋር ስትሆን ድምፅህን ትውጣለህ፣ ሐሳብህን አትናገርም፣ ለራስህ አትታይ፣ ብቅ ብቅ አትበል ለማለት ትሞክራለህ። ይህ ማለት አይምሮ እኔ ለዚህ ቦታ አልገባም ወይንም አልመጥንም፣ የኔ ሐሳብ አይጠቅምም እያለ ነው። ነገር ግን በምን ታውቃለህ? አንተ ለዚህ ቦታ ትገባ ይሆናል። ሐሳብህ ይጠቅማል፣ ድምፅህ ይሰማል። ማንም ሰው ራሱን በሰዎች መካከል እንዲጠፋ ያደርግ። በተለይ ደግሞ አንተ ከዚህ በኋላ በፍጹም አታደርግ። 4ኛ፣ በትንሹ መርካት። በስራ ላይ፣ በግንኙነት ውስጥ፣ በህልሞች ውስጥ ይበቃኛል ብለህ ያሰብካትን ያህል ትወስዳለህ እንጂ የምትፈልገውን መጠን ያህል አትወስድም። ወይንም እርካታህን ጋብ ሰብሰብ አድርገህ ይህ በቂ ነው ትላለህ። መለስ ብለህ ደግሞ ይህ በቂ አይደለም ትላለህ። ለምን ይገባኛል ብሎ ውስጥ የሚነግርህን ያህል አትፈልግም።
ምክንያቱም አይገባኝም ብለህ ታስባለህ። ነገር ግን አንተ ሙሉውን ይገባሃል። ሙሉውን ህይወት፣ ሙሉውን ፍቅር፣ ሙሉውን ስኬት፣ ሙሉውን ማሸነፍ ይገባሃል አይደለም? አምስተኛ ሁልጊዜ ማነጻጸር። ሶሻል ሚዲያ ላይ ስትሆን የሌሎችን ህይወት ከራስ ጋር ታወዳድራለህ። የራስህን ትተህ በእነሱ ህይወት ራስህን ትለካለህ እና ሁልጊዜ አንተን መልስ ታጣለህ። ማነጻጸር የራስን ማጉደል። ማነጻጸር በራሳችን ላይ የምንፈጽመው ትልቁ በደል። ሁልጊዜ ከአንተ የተሻለ የሚመስል ሰው ስለምታገኝ በየጊዜው በራስህ ላይ ትልቅ ጉዳት ማድረስ ነው። ነገር ግን የሌላው ሙሉ ታሪክ አታውቅም። ያንተን ታሪክ ብቻ ነው የምታውቀው። ያንተ ታሪክ ደግሞ ሙሉ በሙሉ ያልተጻፈ ነው። አንተ ነህ ጸሐፊው። እንዴት አድርገህ ልትጽፈው ትችላለህ? ስድስተኛ መወሰን አለመቻል። ትናንሽ ውሳኔ እንኳን ምን መብላት፣ ምን መልበስ፣ ምን ማድረግ እንዳለብህ ይከብድሃል። ሁልጊዜ የሌሎችን አስተያየት ትጠይቃለህ። ይህ ማለት በራስህ ፍርድ አታምንም ማለት ነው። ሁልጊዜ የኔ ምርጫ ስህተት ይሆናል ብለህ ታስባለህ ማለት ነው። ነገር ግን አንተም እኮ በእያንዳንዱ ጥቃቅን ጉዳይ አስተያየት እንደምትጠይቀው ሰው ምርጫ ዋጋ አለው። ስህተት ቢሆን እንኳን ዝም ብሎ ከመቀመጥ መሞከር የተሻለ ነው። ሰባተኛ ስኬትህን ማሳነስ። አንድ ትልቅ ነገር ስታከናውን አይ ምንም አይደል ትላለህ፣ እድል ነበር ትላለህ፣ ይህንን ማንም ማድረግ ይችላል ትላለህ። ይህ ማለት ጥረትህን፣ ችሎታህን፣ ድልህን አታከብርም ማለት ነው። ነገር ግን እያንዳንዱ ስኬትህ ዋጋ አለው። እያንዳንዱ ስኬትህ የማንነትህ አካል ነው። አክብረው፣ አሳይ፣ ዋጋህ እንዲታይ ፍቀድ። ድል በማድረግና በመቀበል ውስጥ የምታገኘውን ማንነት እንድታየው ፍቀድለት። ስምንተኛ መጥፎ ግንኙነት ውስጥ መቀመጥ። አንድ ሰው በአንተ ላይ መጥፎ ቢሆን ትቀራለህ። አንድ ሰው ዋጋህን ባያውቅ እዚያ ቦታ ትገኛለህ። ይህ ማለት እኔ ከዚህ የተሻለ አይገባኝም ወይንም እኔ የሚገባኝ ይህ ነው ብለህ ታስባለህ ማለት ነው። ነገር ግን አንተ ከዚህ ለተሻለ ትገባለህ። ለቆንጆ፣ ለጥሩ፣ ለሚወዱ፣ ለምታድግበት፣ ለምትሰራበት ትገባለህ። በሩ ክፍት ነው። ብርሃን አለ። መውጣት ይቻላል። መውጣት ይገባሃል። ከመጥፎ ግንኙነትና ከመጥፎ ቦታ ራቅ፣ ሽሽ። ለራስ ያለህን ቦታ ያወርደዋልን። ዘጠነኛ አይ ማለት አለመቻል። ሌሎች ሲጠይቁ ባትፈልግም አዎ ትላለህ። ራስህን ከማስቀደም ይልቅ ሌሎችን ታስቀድማለህ። አይ ማለት ለራስህ ጊዜ፣ ለራስህ ፍላጎት፣ ለራስህ ህይወት ቦታ የመስጠት ፍላጎት ማሳያ ነው። አይ ማለት ካልቻልክ አዎ ይሁን የምትልባቸው ጉዳዮች በሙሉ ትርጉም ያጣሉ። ለራስህ አይ፣ ለህይወትህ አዎ ማለት ትወቅበት። ስንቴ አይ ማለት ፈልገህ አዎ ባልክባቸው ጉዳዮች እንደወደቅክና እንደተጎዳህ አስታወስክ? የታመምክባቸው፣ ብቻህን ስትሆን በጸጸት ያስቆጡ፣ የህልህ ውሳኔ ያስወሰኑ አዎ ያልክባቸው ጉዳዮች መዘዝ ትዝ አለህ? አይ የምትልበት ጉዳይ ነው። አይ በል። አስረኛ ሸክም ነኝ የሚል ፍርሃት። እርዳታ መጠየቅ ይከብድሃል። ስሜትህን ማካፈል ይከብድሃል። ሌሎችን አላስቸግርም ትላለህ። ይህ ማለት የኔ ፍላጎት ከሌሎች ያነሱ ናቸው ብለህ ታስባለህ ማለት ነው። ነገር ግን ያንተን ፍላጎቶች ልክ እንደሌላው ሰው ናቸው። እርዳታ መጠየቅ ድክመት አይደለም፣ ጥንካሬ ነው። ሰዎች እንዲረዱ መፍቀድ ጥንካሬ ነው። እኔ ረዳት ያስፈልገኛል በል። 11ኛ ራስህን አለማስጌጥ። ይህ ስለ ውጫዊ ገጽታ ብቻ አይደለም፣ ራስህን እንዴት እንደምታቀርብ ነው። ጥሩ ለመታየት አትፈልግም? ለምን እሞክራለሁ ትላለህ? ራስን አለማስጌጥ ማለት እኔ ይህ ጥረት አይገባኝም የሚል መልእክት ነው። የማይገባው ሰው ያደረገህን ነገር መለስ በልና በህይወቱ ውስጥ መርምር። አንተ ይህ ጥረት ይገባሃል። አንተ አልማዝ ነህ እና አልማዝ ደግሞ መብረቅረቅ አለበት አይደል? በውስጥም በውጪም ብታጌጥ ምን ያንሳል? ትንሽ ጥረት ብታደርግስ? 12ኛ ፍላጎቶችህን ማሳነስ። ምግብ ስትፈልግ፣ እረፍት ስትፈልግ፣ እርዳታ ስትፈልግ ምንም አይደል ትላለህ? ስሜትህን ትደብቃለህ? ፍላጎቶችህን ማሳነስ ማለት ራስህን ማሳነስ ማለት ነው። ፍላጎቶችህ ልክ እንደ ማንኛውም ሰው ናቸው። አክብራቸው፣ አድምጣቸው። ምክንያቱም ፍላጎቶችህን ሳታከብር ራስህን አታከብር። አንተ የፍላጎቶችህ ውጤት ነህ። አንቺም የፍላጎቶችሽ ውጤት ነሽ። 13ኛ ከምቾት ለመውጣት መቸገር ወይንም መሞከርን መፍራት። አዲስ ነገር መሞከር ትፈራለህ? አዲስ ነገር ማየት ስጋት ይጭርብሃል? የምትሸነፍ ስለሚመስልህ አልሞክርም ትላለህ? ይህ ማለት በራስህ አታምንም ማለት ነው። ይህ ሲሰማህ መቻልን ብታውቅ ራሱ ያስፈራል። ነገር ግን አንተ ካሰብከው በላይ ትችላለህ። ፍርሃት በሩን እንዲዘጋ አትፍቀድለት። መሞከር ብቻ ነው ያለብህ። መሞከር ብቻ፣ ካላጎደለ መሞከር። 14ኛ
ሌሎች እንዲናገሩልህ መፍቀድ። አንድ ሰው ስላንተ ሲናገር ወይንም ውሳኔ ሲወስንልህ ዝም ትላለህ? ለራስህ አትከላከልም? ሐሳብህን አትናገርም? እንዲህ የሚሰማህ ከሆነ ዞር ብለህ ወደ መጣህበት የህይወት ጉዞ ተመልከት። ዛሬን እየበጠበጡብህ ነው። ያንተ ድምፅ በጣም አስፈላጊ ነው። የግል ሐሳብህ፣ የእውነት ሐቅ ለራስህ መናገር ካልቻልክ ማን ይናገርልሃል? ታሪክህን፣ ፍላጎትህን፣ የእውነት ሐቅህን ለማሳወቅ ለራስህ መናገር ካልቻልክ የሚናገሩልህ ሰዎች ታሪክህንና ማንነትህን አዛብተው ይተርኩልሃል። ድምፅህ ይሰማ። ምክንያቱም የራስህን ታሪክ አንተ ተናገር። 15ኛ ራስህን አለማክበር እና በመጨረሻም በጣም አሳዛኙ ምልክት ራስህን አታከብር። ልደትህን፣ ስኬትህን፣ ማንነትህን ራስህን ማክበር አትፈልግም። ራስህን አለማክበር ማለት እኔ መከበር አይገባኝም የሚል መልእክት ነው፣ ወይንም እንደዚያ ብሎ ማሰብ ነው። ነገር ግን አንተ መከበር ይገባሃል በሁሉም ሰው ዘንድ፣ በተለይም በራስህ ዘንድ። ዛሬ ማታ ራስህን አክብር። ትንሽ ነገር አድርግ። ሻይ ጠጣ፣ መጽሐፍ አንብብ፣ ተራመድ፣ ለራስህ ንገር እኔ አስፈላጊ ነኝ። ስንት ውድቀት፣ ስንት መረታት፣ ስንት ሽንፈት ሳይበግርህ ዛሬ ላይ እንደቆምክ ንገረው። ዞር ብለህ ወደ መጣህበት መንገድ ከተመለከትክ አንተ የራስህ ጀግና ነህ። ለሰዎች ከውድቀት የመነሳት ኃይል የሚሆን ታሪክ ያለ ክቡር ሰው እንደሆንክ ትመለከታለህ። ያልተስተካከለ አልማዝ። አንድ ቀን አንድ ሰው መንገድ ላይ ድንጋይ አገኘ። ድንጋዩ አስቀያሚ ነበር፣ ቆሻሻ ነበረ። ሰውየው ሊጥለው ሲል አንድ አዋቂ ሰው ያገኘውና ድንጋዩን እንዲሰጠው ጠየቀው። ሰውየውም ሰጠው። ድንጋዩን አጸዳው፣ እየጠረበም ቅርጹ እንዲያምር አስተካከለው። ብልሁ አዋቂ ሰው ያውቀው ነበር። ሲያየው ወደደው። በጣም ውብ አልማዝ ነበረ። ሰውየው ተገረመ። ይሄ የአስቀያሚ ድንጋይ ነው አለ። አየህ፣ ይህ ሁልጊዜም አልማዝ ነበር፣ አንተ ብቻ ማየት አልቻልክም ነበር አለው ይባላል። አየህ፣ አንተ ሁልጊዜም አልማዝ ነህ፣ አንቺ ሁልጊዜም አልማዝ ነሽ። ቆሻሻውን ድንጋዩን የሚመለከተው አንጸባራቂ፣ ውድ፣ የከበረ መሆኑን የዘነጋው አልማዝ የሆነ ሰው እንዴት ያለ ንቀት ራስን ከፍ አድርገህ መመልከት ትጀምራለህ? እነዚህን 15 ምልክቶች ያውቃል። አሁን ታዲያ ምን ታደርጋለህ? አንደኛ፣ ማወቅ። አሁን ታውቃለህ። ይህ የመጀመሪያው እርምጃ ነው። ብርሃንህን ትተህ ጨለማውን እንደተከተልክ አሁን ታውቃለህ። ሁለተኛ፣ መቀበል። እነዚህ ልማዶችህ ወይንም ከልጅነት ጀምሮ የሰማሃቸው የሚያደክሙ ድምጾች ናቸው። አትፍረድባቸው፣ ተቀበላቸው። ምክንያቱም እነሱ ያንተ አካል ናቸው፣ ነገር ግን አንተን አይደሉም። ሶስተኛ፣ መለማመድ። ዛሬ አንድ ነገር ምረጥ፣ አንድ ትንሽ ነገር። ለራስህ ቁም፣ አይበል። ማመስገንን ተቀበል፣ ራስህን አክብር። ብቻ አንድ ነገር ምረጥና መለማመድ ጀምር። አራተኛ፣ መድገም፣ መደጋገም። እንደገና 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 አዲስ ልማድ እስክትፈጥር ድረስ 15ቱ ምልክቶች ካንተ ሸሽተው እስኪርቁ ድረስ መጣሪያን እንዳታቆም። አምስተኛ፣ ማመን። ቀስ በቀስ እኔ ዋጋ አለኝ የሚለውን እውነት ማመን ትጀምራለህ እና አንድ ቀን በዚያች በምትገርም ቀን አዲስ ሰው ከውስጥ ታገኛለህ። አታምንም፣ ነገር ግን ከአዲሱ ማንነት ጋር ትተዋወቃለህ። አሁን ይህንን እየተመለከትክ ከሆንክና ከነዚህ ምልክቶች ውስጥ አንዳንዶቹን በውስጥ ከተመለከትክ አንተን ማየት እፈልጋለሁ። ምን ልታደርግ አስበሃል? አንተ አልማዝ ነህ። በውስጥህ ብርሃን አለ፣ ውበት አለ፣ ዋጋ አለ። ዛሬ ማታ መስታወት ፊት ቆመህ አንድ ነገር በል። እኔ አልማዝ ነኝ፣ እኔ ዋጋ አለኝ፣ እኔ መከበር ይገባኛል እስክታምነው ድረስ ተናገር። ዋጋህ የሚለካው በሌሎች አይን አይደለም፣ በስህተቶችህም አይደለም፣ ወይንም በምን ያህል መጠን እንደምትሰራ አይደለም። ዋጋህ የማይለካ ነው። ዋጋህ የማይቀንስ ነው። ዋጋህ የማያልቅ ነው። ይህ ቪዲዮ አንድ ሰው የራሱን ዋጋ እንዲያውቅ ይረዳዋል ብላችሁ ካሰባችሁ ላይክ፣ ሼር አድርጉ። አእምሮን የሚገነቡ ህይወትን የሚያስተካክሉ ምክሮች ካነበብነው ካየነው ሰብስበን እናቀርባለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን ተጭነው ኖቲፊኬሽን ካበሩ ቪዲዮ ስንጭን በፍጥነት ይደርሳችኋል። ለአሁን ሰላምና ዋጋህን እወቅ። አንተ አልማዝ ነህ። አንቺ አልማዝ ነሽ። ዋጋህን እወቅ። ዋጋሽን እወቂ ዛሬ።